ረሃብ ያደከመኝ በታጠፋ አንጀቴ እውቀት ፈለግኩ እንጂ ከዒልም ማጀቴ መች ሞላለኝና እደርሳለሁ ከሰው እኔው ተበድዬ እኔም መከሰሰው ረሃብ ያደከመኝ በታጠፋ አንጀቴ እውቀት ፈለግኩ እንጂ ከዒልም ማጀቴ መች ሞላለኝና እደርሳለሁ ከሰው እኔው ተበድዬ እኔም መከሰሰው እውቀት ፈላጊ ነኝ የሼኽ የደረሳ አንጀት የታጠፈ ሰውነቴ ከሳ መች ጠገብኩኝና ሊጠነክር ቁኒ ተመጽውቶ አዳሪ ደረሳነኝ እጅጉን ደንግጬ ከእንቅልፌ ስባንን ራሴን አገኘሁት ከዛችው ቅጽበት። ለካስ በህልሜ ነው ያ ሁሉ ሰማ፣ ለካስ በህልሜ ነው ያ ሁሉ ሰማ። ሀዚብ የደረሰው ይህን እያሰብኩኝ ተነሳሁኝና ማስታወስ ጀመርኩኝ ሁኜ በጥሞና። ድምጿ ያቃጭላል ደግሞ እንደገና አጀብ። ወዐለይኩም ሰላም ወዐለይኩም ሰላም። ከዛ በድጋሚ መተኛት ባስብም ድምጿ ከጆሮዬ መልኳ ደም ግባቷ ካይኔ አይለይም። አረ እንቅልፌ ሆይ ቶሎ መተህ ውሰድ፣ በዚህ ከቀጠልኩኝ ቅርብ ነኝ ለማበድ። ከወሰድከኝ ደግሞ አደራ እልሃለሁ እሷው ጋር መልሰኝ ብዙ አጣራለሁ። ያች ምግባረ ሰናይ ያመለ ሸጋዋ እዛው ነው የምትኖረው ከእናት ጉያዋ ወይስ አግብታለች ወታ ከጓዳዋ? ይሄን እያሰብኩኝ እያስተነተንኩኝ እንቅልፌን ሰውቼ ሳስባት ቆየሁኝ። እስከ 8 ሰዓት እንዲሁ አነጋሁኝ። ከዛ የተወሰነ ጋደም አልኩኝና በቅጽበት ወሰደኝ። ከዛ ልክ ስነሳ ሰዓት ረፍዶብኝ የፈጅር ጀማ አልፎኝ ተነሳሁኝ። ውዱኤን አድርጌ ፈጅርን ሰገድኩኝ። ቆያየሁኝና ቁርሴንም በላሁኝ። በዚህ ሁሉ ቅጽበት ድምጿ ያማትራል፣ ያጸባያ ውበት ፊቴ ይንኳለላል። ይህች አንድ ቀን ሌሊት ብዙ ትምህርት አላት፣ ትዝታና ናፍቆት ውስጥ ያከለባት። ያ ወርቃማው ጊዜ ሀሪማው ፍቅር የተላበስንበት፣ ከጓደኞቼ ጋር ሩጠን ቦርቀን ስቀን ያደግንበት። ያን ወርቃማ ጊዜ ስንቱን ሸመትንበት፣ ፍቅር አንድነትን ባንድ አየንበት፣ አኽላቅ ቁም ነገርን ባንድ አገኘንበት፣ ተካፍሎ መብላቱን ሁሉን አየንበት። አጀብ ነው ትዝታየው። ሶስቱነን ቁጭ ብለን ኪታብ ስንሞጥል፣ ከወንዙ ቀርተን እየተረጫጨን በዛፍ ስንጠለል፣ አረ ስንቱን አሳልፈን ነበር። ቅራት ሳላቆም ሁኜ ከዛ መንደር እነዚያኑ ልጆች አሁን ግን መርሳቴ፣ ጸጸቱን አገኘሁ ወዳጅ መዘንጋቴ ብዬ እያሰብኩኝ አንድ ሀሳብ መጣልኝ። ቀኑ የረፍት ነው ስራ ስለሌለኝ አንድ አፍታ ደርሼ እነሱን ብጎበኝ ብዬ አሰብኩኝና ልብሴን ቀያየርኩኝ። ወደ እነሱ ዘንዳ ጉዞዬን ጀመርኩኝ። እነሱን ዘይሬ እሷን ካገኘሁኝ ውሃ አጣጭ አድርጌ ይዤ እመጣለሁኝ እያልኩ እያሰብኩኝ ሀሪማው ደረስኩኝ። አካባቢውን ሳይ በጣም ተቀይሯል። የገጠራማ ክፍል ከተማ ወርሶታል። በህልም ካየሁት ጋር በጣም ተመሳስሏል። ህልምና እውኑ አንድ አይነቱ ነዋል። አረ ይሄ ነገር ተአምር ነው ለኔ። እፈልጋታለሁ መቼም አላጣትም አልኩ ተንስቼ በወኔ። የማግኘቱ ተስፋ ውስጥ የተሞላብኝ፣ እንደማገኛትም ግን ለቃል ገባሁ። አንድ ቦታ ቁሜ አሻግሬ ሳይ እኒያ ወዳጆች የሆነው ባንድ ላይ ውዱ ያደርጋሉ ሁነው ፀሐይ ላይ። ጉዞዬን ቀጠልኩኝ ወደ እነሱ ዘንዳ፣ በደስታ በናፍቆት ሰጋሁ ልቤ እንዳትፈነዳ። ከሩቅ ሆነው አዩኝ በአግራሞት ተደንቀው፣ እየሮጡ መጡ ዕቃቸውን ጥለው። ተጠመጠሙብኝ በናፍቆት ተውጠው፣ በራሴ አዘንኩኝ እነሱን በመተው። ከዛም ተቀመጥን ብዙውን አወጋን፣ ስላለፈው ታሪክ ስላሁኑም ህይወት ሁሉንም አወራን። ከዛም እያፈርኩኝ የተሽከረመምኩኝ ስለ ህልሙ ጉዳይ አንድ ሁለትም አልኩኝ። ሙጂዛ የምትባል አንዲት ሴት አፍቅሬ ብዙ ተሰቃየሁ በዛሬዋ ዳሬ ብዬ ነገርኳቸው ከልብ ያምርሬ።
ታዲያ ምን አለበት ወደ ኒካህ ግባ፣ ወደ ቀናው መንገድ ወደ ትዳር ግባ፣ የረሱልን ሱና ተከተል በመውደድ ብለው መካከሩኝ። ከጎንህ ነን አሉኝ። መርሐባ ብያቸው ወደ ቤት ሄድኩ። ከቶ እሷን ከማሰብ ምንም አልቦዘንኩኝ። ራሴን ወቀስኩት፣ በጣም ተገረምኩኝ። በህልሜ አይቻት ባንዴ ካፈቀርኩኝ በአካል ቢሆንማ ጭራሽ አብዳለሁኝ እያልኩ እያሰብኩኝ ብዙ ዘነጋሁኝ። የቀድሞ ትጋቴ ለአንድ አፍታ ጠፋብኝ። ስራዬን ወጥሬ ቂራት ተግቼ ምቀራ ነበርኩኝ። አረ ጌታዬ ሆይ አንድ መላ በለኝ፣ በላጩን ታውቃለህ አንተው አሳካልኝ። ይህን እያሰብኩኝ የተጨነቅኩኝ ቂራትም ስራ ማስቀጠል አልቻልኩኝ። በሄድኩበት ቦታ ድምጿ ነው የሚሰማኝ። እንኳን ወሬ ቀርቶ ሰውን ማየት እንኳ ለአይኔ ጠላሁኝ። በዚህ ሁኔታ ላይ አንድ ወር አሳለፉ። መፍትሄ አጣሁኝ፣ ግራ ተጋባሁኝ። ብዙ ሀሳብ ወጥኜ የቱን ልምረጥ አልኩኝ። ከሀገር ወጣ ብዬ እሷን ከረሳሁኝ ከጓደኞች ጋር ሁኜ ወጣ ላለሁኝ ብዬ እያሰብኩኝ ድንገት አንድ ሀሳብ ባይምሮ መጣብኝ። ምናልባት ይህ ህልምህ ጌታዬ ያሳየህ ፈልጎ ከሆነ እስከ እሷ ሊያገናኝ፣ ስለዚህ ግድ ነው እሷን ማግኘትህ። ግዴታ አተኩር ለዚህ ሀሳብ ግብ። በደንብ አርገተኛ ድጋሜ ካየሃት በህልምህ ከቶ እንዳትወላውል እሷን ለማግኘትህ እያልኩ ከራሴ ጋር ብዙ ተከራከር። ብዙ ቆየንና በአንድ ሀሳብ ወሰን። በጣም በስቷልና ለዱንያ መልፋቴ ግድ ነው የቀሪ ሀሪማ መግባቴ ብዬ ወሰንኩና ሳስበኝ ጀመር የቤተሰብ ነገር፣ የእናት አባቴ ያፈራሁት ነገር፣ ያ ሁሉ ንብረቴ። እንደምንም ብዬ ጨካንክኩኝና ቤተሰብ ጋር ደወልኩ። ላስረዳ አልኩና ከሀሪማው ዘንዳ ገብቼ ስጠፋ ይጨነቃሉና ደወልኩ ወደ እናቴ። አሰላሙ አለይኩም እንዴት ነሽ እናቴ? ስራ ቤተሰቡ ደህና ነው አባቴ እያልኩ ጠያየኩኝ። እሷም ጠየቀችኝ ስለ ደህንነቴ። እማ የሥራ ዕድል አገኘሁኝና ሰሞኑን ከሀገር ልወጣ ነውና ምንም አታስቡ፣ ሁሉም ለመልካም ነው፣ ለጥሩ ጎዳና ብዬ ነገርኳት። ለመጀመሪያ ጊዜ እናቴን ዋሸኋት። አረ ይሄ ነገር ወዴት እየሄደ ነው? ገና ከጅምሩ ውሸት ሊያስዋሸኝ ነው። እስኪ የሚሆነውን በሂደት ማየት ነው፣ መጨረሻውን ደግሞ አላህ ያሳምረው ብዬ ተነሳሁኝ። ዕቃዬን፣ ኪታቤን ሁሉን ሰበሰብኩኝ። ዕቃዬን ሸክፌ ጉዞዬን ጀመርኩ። በደረስ አልባሳት ሀይባ ተሞላሁኝ። ከጓደኞቼ ጋርም ደርሼ ገባሁኝ። ልክ እንዳዩኝ ምንም አላመኑም። ከተማውን ጥዬ ሀሪማ መግባቴ ከቶ አይታመንም። እነሱ አላወቁም ማፍቀሬን ነው እንጂ ቅርብ ትሆኑ ሩቅ ያፈቀርኳት ልጅ በህልሜም መሆኑ ያየኋት ከደጅ ምንም አላሰቡት ከላይ ከላይ እንጂ። ገባሁኝ ዘየርኩኝ ሀሪማው ደርሼ መምጣቴን ነገርኩኝ። እውቀትን ፈልጌ የመጣሁ ተመልሼ። ጎበዝ ማሻአላህ ጥሩ ነው በርታሉ። ሀሪማ መምጣቱ እንደ ወግ ባህሉ በጣም ጥሩ አድርጓል ብለው ተባባሉ። ከዛም ተቀመጥን ከቂራቱ ማዕድ እውቀትን ለመቅሰም አኽላቁንም ባንዲ። ግና ምን ዋጋ አለው ቶሎ አይለቅል ማድ። ሀሪማም ውስጥ ሆኜ ድምጿ ይሰማኛል አጃኢብ ነው ጉዲ። ሀሪማ ከገባሁ ቀናት ተቆጠሩ። እሷኑ ማሰቤ በዛ መወጠሩ። ቀሪ አለ ማለት ወጣሁ ከሰፈሩ። ቀሪአውን ትቼ መፈለግ ጀመርኩ ቤቷን ከመንደሩ። ምንም አላገኘሁ በዛብኝ ችግሩ። ሳስብ ይጨንቀኛል ከባድ ነው ነገሩ። በሐሳብ ተውጬ ቁጭ አልኩ ከመንደሩ። ድንገት ተቀምጬ የዛ ትልቁ ቤት ከፈት አለ በሩ።